የግድያ ሙከራ ይደረግበት የነበረው ምስኪኑ ማይክል ጃክሰን የገዛ አባቱ እጅግ በጣም ይደበድበው እንደነበርና ከዛም አልፎ አባቴ ብዬ እንደጠራው ሁሉ አይፈቅድልኝም ነበር ሲል ራሱ ማይክል ጃክሰን በአንድ ኢንተርቪው ላይ ተናግሮ ነበር። ምን ያህል ይመታ ነበር? እጅግ በጣም ይመታኝ ነበር። ሲመታ ቀበቶ ብቻ ነበር የሚጠቀመው። ለምንድን ነው ይሄንን ነገር እኔ ላይ የምታደርገው? አይደለም ከቀበቶም በላይ ሲመታ ምንድን ነበር የሚጠቀመው? አካባቢው ላይ ባገኘው ነገር ሁሉ ይመታኝ ነበር። በዚህ የተነሳ እጅግ በጣም ብዙ ጊዜ ፌንት ይሰራ እንደነበርና እናም ይሄ ነገር ሳይኮሎጂካሊ እና ፊዚካሊ እጅግ በጣም ተጽዕኖ እንዳደረሰበት ተናግሯል። Joe, you're gonna kill him, you're gonna kill him, stop it, you're gonna kill him, you know, and I was scared, so scared that I would regurgitate. You would vomit? Mm-hmm. When would you vomit? Well, what would produce that sort of reaction in you? His presence, just seeing him, and he didn't allow us to call him daddy. እንደዚህ አባታችሁ የሚደበድባችሁ ሰዎች አባታችሁ ሜንሽን ማድረግ ከባድ ስለሆነ ዝም ብላችሁ ሪፖስት አድርጉት።